አይሾ ስፒድ ኢትዮጵያ ቢመጣ ምን እንጠቀማለን ብላችሁ ታስባላችሁ? መኒ ብለን ሳንቲም እንቀበላለን የሚሉ ቪዲዮዎችን እያየሁ ነበርና ከዛ ባሻገር እንደ ሀገር ምን እንጠቀማለን ብላችሁ ታስባላችሁ? እንደኔ ሁለት ወሳኝ የሆኑ ጥቅሞች ይኖሩታል ብዬ አስባለሁ። አንደኛው ኦብቪየስሊ ቱሪዝም ነው። ቱሪዝሙን በደንብ ያነቃቀዋል ብለን እናስባለን። ምክንያቱም አንዳንድ ቦታዎችን ኤክስፕሎር ማድረጉ አይቀርም ሲመጣ፣ በእርግጠኝነት እዚህም በደንብ ዝግጅት እያደረጉ ይሆናል ብዬ አስባለሁ። እነዛን ቦታዎች በሚጎበኝበት ጊዜ ከ40 ምናምን ሚሊዮን በላይ ተከታይ ያለው ዩቲዩብ ላይቭ ስትሪመር ነው። ስለዚህ ለብዙ ሰዎች ተደራሽ መሆን ይችላል ማለት ነው። ሁለተኛውና ወሳኙ ነገር ግን ዓለም ለኢትዮጵያ ያለው አመለካከት እኛን የሚያይበትን ፐርስፔክቲቭ ሙሉ ለሙሉ ይቀይረዋል ብዬ አስባለሁ። ምክንያቱም አብዛኛው የዓለሙ ክፍል የሚያስበው ኢቭን ኢፍ እኛ ዴቨሎፒንግ ካንትሪ ውስጥ ሁሉ እንዳለን አድርገው አይደለም የሚያስቡን እና አሁን ላይ ደግሞ ኢትዮጵያ ያለችበትን የእድገት ደረጃ በደንብ ለዓለም ያሳይልናል ብለን እናስባለን። ከዛ ውጭ የውስጥ ችግሮቻችንን በውስጥ ብንይዝ አሪፍ ነው። ምክንያቱም ሁሉም ሀገር የውስጥ ችግር አለበት። ያው ያንዳንዱ ከባድ ያንዳንዱ ቀላል ሊሆን ይችላል። ኮንፍሊክት ይኖርበታል። አላስፈላጊ መታየት የሌለባቸው ቦታዎች ይኖራሉ። ነገር ግን መልካሙን ብቻ ነው የሚያሳየን። አይደለም እኛ ገና ታዳጊ ሀገር ይቅርና አሜሪካ ውስጥ እንኳን በጣም ብዙ ደስ የማይሉ ነገሮች አሉ። በቪኒፍ ካሜራ ሪካርድ ማድረግ ስትሪክት የሆኑባቸው ስቴቶችም እንዳሉ እናውቃለን። ስለዚህ እኛም የውስጥ ችግራችንን በውስጣችን ይዘን መልካሙን ብቻ እያሳየን እንግዲህ ገጽታ ግንባታ በደንብ መገንባት አለብን ብዬ አስባለሁ። አመሰግናለሁ።